ዛሬዬ ሀብሉ ላይ ላይክ ለምትሉ እህቶቼ ሀብሉ ላይ ለምትሉ ዲስከስም ታደርጋላችሁ። መጀመሪያ ስለ ሀብሉ መተት ሁላችንም አለ ይጠብቀን ባይዘው ይሄ መተት የተባለው ዛሬ ላይ ስደት ላይ ራሱ በጣም እየተስፋፋ ነው ያለው ማለት ነውና ራሳችሁን ጠብቁ። ባይዘው ከመተት መጠበቅ አይቻልም፣ ፈጣሪ ጠብቀን ነው የሚባለው ማለት ነውና ሲቀጥል ደግሞ መተት ብላ ያወራችው ማናት? ሀና ማሩ ናት። በዛ ላይ ምንድነው ውሸት ነው ውዶቼ። ብሩክ ሃይሚ እኑ ላይክ በዛ ሰዓት መሸሽ ይችላሉ። ስለዚህ ስለመተቱ የምታወሩ እህቶቼ ውሸት ነው፣ ሐሰት ነው። ኦኬ። ሌላው ደግሞ ብሩኬ ነቅተዋል፣ ብሩኬ ደህና ነው። አዎ ደህና ነው። በቃ እኛ እኮ የሆነ ውዶች የሆነ እኮ የሚሰማን ስሜት አለ። እኛ ስደት ላይ ስራ ስንሰራ ሲደክመን አለ እኮ በሚለው ማለት ነው። እና ብሩኬ ዛሬ ላይ ነቅተዋል፣ ደህና ነው። ሌላው ደግሞ አንዳንድ ለምወዳችሁ እህቶቼ ማለት ነው ስደት ላይ ያላችሁ እንደዚሁም ደግሞ ዩቲዩብ ላይ ያለሽ እህቶቼ አሁን ቲክቶክ ላይ ያሉት ስለ ብሩኬ ማለት ነው ቡቡ ቢሉም የሆነ የለም። እኔ ለምሳሌ ብሩክና ሃይሚዬን በአንድ ነው ማየው። ፈርስት ሌዲ በሚለው ነው የምሄደው። ሃይሚዬን ግን ሲሰድቧት እነሱን ለማናደድ ብሩክን እናገረዋለሁ ማለት ነው። ትረዱኛላችሁ። እንደዚሁም ደግሞ ፌስቡክ ላይ ያላችሁ ቲክቶክ ላይ ያላችሁ እህቶቼ ሃይሚን እየረገጣችሁ ብሩክን የምትሉ ነገሮች አሉ። እናንተ ያው አንዳንዱ ውዶች በእህትነትም በሚለው ነው የሆነ ብሩክን በመልካም ነገር ሞርዛን የዋህነትም ይመስለኛል። አንዳንድ ግን ህፃኖች አይደላችሁም፣ ትልቅ ሴት ነሽ ሞርዛን ዱባይ ያለሽውም የሆነ ምን አለ መሰላችሁ እዚህ ጋር ወላሂ ነው የምላችሁ። እኔ በጣም ሁሌ ራሴን ነው የምጠይቀው፣ ሁሌ ማለት ነው። ለምን ለብሩኬ ያላችሁ አመለካከት ከወንድምነት በላይ ነው መሆን ደግሞ የለበትም። አንዳንዴ ቴንኬሮ ነው አይኖ ፍቅረኛ የላትም አይኖ ሞርዛን ዩቲዩብ ላይ ያለሽ እህቴ ማለት ነው። ሪሊውን ነው። እኔ ጥላቻ ኖሮኝ ሳይሆን የሆነ በእኔ ላይ ብላችሁ ማሰብ አለባችሁ። ብሩክ ማለት የማን ነው? የሃይሚ ብቻ ነው። ገባችሁ? አንድ ሰው ፍቅረኛ ካለው የፈለገ እኔ ብሩክን ማንም ሰው እንዲተቸው አልፈልግም። በዛ ታይም ግን እንደ አንድ ኦዲየንስ ተመልካች አድናቂ መሆን ያለባችሁ እንጂ ይሄን ያክል በፕራንኩ ማልቀስ እንደዚሁ መጨነቅ ስለ ብሩኬ እንቅልፍ ማውጣት ፎርዋት። ሃይሚ ምን ትስራ? ሚስቱ ምን ትስራ እንዴ? እኔ እኮ ግራ ገባኝ። እና አንዳንዴ ቆም ብላችሁ አስቡ። በቁጥር 3-4 ልትሆኑ ትችላላችሁ። እና አንዳንዴ አድናቆት ነው፣ ኔቨር ወንድምነትም አይደለም። እንደ ፍቅረኛ አትሆኑ። የራሱ የሆነ የግሉ ፍቅረኛ አለው ባይ ነኝ እኔ። ወላሂ እየታዘብኳችሁ ነው ሴቶች እንዴ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ሚዲያ ላይ ያለው ነገር በጣም ይደብራልም ነጨረቃም በቃ ደካክሞናል ሁላችንም። አላህ ወደ ራሳችን ይመልሰን። ሁላችንም ዱአ እናድርግ። የመዳም ቅመሞች የምወዳችሁ የማከብራችሁ፣ የምትሳደቡም አላህ ልብ ይስጣችሁ፣ ወደ ራሳችሁ ተመለሱ። የምንሰዳደበውም ሁላችንም እያጠፋን ያለነው ማንም እዚህ ጋር ትክክል አይደለም። ዛሬ ላይ ግን የመጣሁት ምንድነው እዚህ ጋር መተት ምናምን የሚባለው ውሸት ነው። አናማሩ ዛፍ እንደዚሁም ደግሞ ጨረቃ ፋሚሊ የሚሏት ማለት ነው። የስተርዴ ብሩኬን የታመመው ሃይሚዬ ብላ መታ ነበር ታምሌኑ ማለት ነው። እና እነሱ ሐሰት ነው። እዚህ ጋር መተት የሚባል ነገር የለም። ግን ፈጣሪ ሁላችንም ከእንደዚህ አይነት ነገር ይጠብቀን። በተቻለ መጠን ሃይሚ ብሩኬ ሞርዛን ሶስተኛ ሰው ያመጣ ማንን እኑን እንደ ወንዶች ይሻላሉ። እዩን ባያመጣ ጥሩ ነው። ምከሯቸው፣ ወደ ራሳቸው ይመለሱ፣ ይብቃቸው። ሲቀጥል ደግሞ ብዙ የምናስተውል ልጆች አለን፣ በጣም ብዙ ማለት ነው። ብዙ እንዴት ብዬ ልግለጽላችሁ? አንዳንድ ደግሞ ከኔ የበለጠ አነጋገራችሁ ሲያምር ያው በቃ ያኔ የሆነ ነገር ቃል አጣጣላችሁ ኖርማል ናችሁ። ግን ብሩክን እንደ አድናቂ ነው እንደ ተመልካች ነው። እኔ አይዶን ነው ሁኔታችሁ እኮ እንደ ፍቅረኛ ነው። ሪሊዮን ነው ወላሂ ነን። ያው ዝም ብዬ አብሶ ዩቲዩብ ላይ ያለችውን እህቴን ስለ ብሩኬ ስታወራ እሳቅቃለሁ። ለምን እኔ እዚህ ጋር የኔ ባል ላይ የኔ ምለው ሰው ላይ አንድ ሴት እንደዚህ እንድትሆን አልፈልግም ለምሳሌ። ስለዚህ ሃይሚዬ ላይም ደግሞ ሃይሚዬ ማለት የብሩክ ናት። ቢያንስ ሪስፔክት ፎር ሃይሚ እንዴ። ብሩኬ ፕራንክ እኔ ለምሳሌ ሃይሚዬ
ድራማ ስትሰራ በድራማው በኖርማሉ መግቢያው ላይ ፕራንክ ነው ተብሎ ሲነገረን ሁላችንም ሀይሚዬ ታሳዝናለች እንላለን። ሪሊ ድራማ ነው እየተባልን መግቢያው ላይ ወይ መጨረሻው ላይ ፕራንክ መሆኑ እየተነገረን እሷ ስደነግጥ ስታለቅስ ላይክ ሁላችንም በኮሜንትም ውይ ሲከፋት አንወድም ምናምን እንላለን። ኦኬ ግን ብሩክ ኔቨርስ መሆን የለበትም ውዶቼ። ለምን ብሩክ ማለት ወንድ ነው። ወንድ ማለት ደግሞ ለሀገሩ የሚታገል ድሪም ስናደርግ አባቶቻችንን ወንድሞቻችንን ስናይ ማለት ነው። ስለዚህ ይሄን ያክል ፍቅረኛ ያለውን ወንድ እንዴ እኔ እንደዚህ ልሆንልህ ቡቡዬ፣ እኔ እንዲህ ልደቅልህ፣ ምን አባቴ ልሆንልህ? ኔቨርስ ውዶቼ። አላ የተባረከ ፍቅረኛ ይስጣችሁ። ሞርዛን ስደት ላይ 10 ዓመት ቆይታችሁ 11 ዓመት ቆይታችሁ 7 ዓመት 8 ዓመት ቆይታችሁ ወላሂን እኔ የሆነ የሚሰማኝ ስሜት አለ። ግን ምንድነው አንድ ሰው ፍቅረኛ ካለው ቢያንስ ራሳችሁን ኮንትሮል ማድረግ አለባችሁ። ይህን ያክል ለብሩኬ ሴት ልጅ መጨነቅ የለባትም። ብሩክን ምንም አይንካው፣ አለ ይጠብቀው። እንዴ በጣም መልካም ሰው ነው ወላሂ ነው የምላችሁ። እዚህ ከፕራንክ ውጭን እኛ ስናውቀው ማለት ነው። ስለዚህ ብሩኬ መልካም ሰው ነው። ነገ ሀይሚዬን ቢያገባት እኔ ደስ ይለኛል። ነግሬያቸዋለሁ። ያ ነገር የለበትም። ይሄ ቀመሱ ምናምን አይደለም። በቃ ቀመሱ ያለበት ወንድ ነው። ትዳሩም ፍቅረኛውም ማይዘልቅለት ገባችሁ? ከምንም በላይ ማለት ነው። እና ብሩኬ ጨዋ ነው በዚህ ጉዳይ ብያቸዋለሁ። ሀይሚን ራሱ ስለ ፍቅርን የሚያወራው ነገር የለም ታውቃላችሁ። እና እዚህ ጋር ብሩክን ይሄን ያክል ቡቡዬ እንደዚህ ልሆንልህ ቡቡዬ እንደዚህ ልሆንልህ ብላችሁ አንድ ሰሞን ማልቀስ ከሚዲያ ጀርባ ማልቀስ ኔቨርስ። እኔ በዚህ ጉዳይ ዲስከስ እናደርጋለን ከአንዷ ጋር በውስጥ ማለት ነው። እና ኧረ እሷማ ታፈቅረዋለች፣ ኧረ ታፈቅረዋለች፣ እንዲማ የሚኮን ነገር የለም ታፈቅረዋለች ነው የምንባባለው። ለምን የፍቅረኛ ነው፣ የኦዲየንስ ነው፣ የአድናቂ ነው። እና ሴቶች እባካችሁ እኛንም አታሳቁን። የሆነ ሰው እንኳን ስትወዱ ለሚስቱ ወይ ለፍቅረኛው ብላችሁ በረድ በሉ ማለት ነው። አለ ደግሞ ለእናንተው ነው ያለውን ያስቀምጣል ኢንሻአላህ። ሀይሚዬ ብቻ ነው ብሩኬ አላህ ከፈቀደ የሀይሚዬ ብቻ ነው ገባችሁ? ከዛ ነው ወዲያ ግን ቡቡ ቡቡ እያላችሁ ብሩኬ እንዲሆኑ ቡቡ እንዲሆኑ ቡቡ ኔቨርስ። ይሄ ነውር ነው። በኢትዮጵያኛው ራሱ ነውር ነው፣ በእኛም ራሱ ማለት ነው። ብሩክ ኦንሊ ፎር ሀይሚ እና እባካችሁ ሴቶች ተረጋጉ ባይ ነኝ። በጣም ተረጋጉ ማለት ነው። ታሳፍራላችሁ እንዴ! እኔ እኮ መቼ ተንፍሼ እላለሁ። ብሩኬ በታመመ ሰዓት፣ ብሩኬ በተበሳጨ ሰዓት ሴቱ ወየ እና እባካችሁ ወደ ራሳችሁ ተመለሱ። ዱአ አድርጉ። አላህ የእናንተን የሆነ ግራ ጎናችሁን ቀይን ይስጣችሁ ማለት ነው። ከብሩክ ላይ ወረድ በሉ እንዴ! ሀይሚን እኮ ረሷት እናንተ። ምን ያደርግላችኋል? ቆይ ብሩኬ እንዴት ነው እናንተ በስልክ ላይ እኔ እኮ የብሩኬ ለስንት ሰው ሊበቃ ነው? ብሩኬ ለአንድ ለሚስቱ ራሱ ገና አላስነካም። እናንተ ምን ሆናችሁ እንደዚህ የምትርገበገቡት? እስተፈረላላት ወይኔ እናቴ። እኔ ከምር እኔ አንዳንድ ግርም እያለኝ ነው እኮ በቃ ቡቡ ሀይሚን እኮ ረሷት። ቡቡ ተሽሎታል። ቡቡ እንዲሆነው እስተፈረላ። በዛ ላይ ደግሞ ድራማ መሆኑን እኮ እያውቃሉ። ዩቲዩብ ላይ ውዶች፣ ዩቲዩብ ላይ እንዳትሸወዱ። ሁላችንም እናውቃለን። ሁላችንም እንደው ለማስመሰል ካልሆነ በስተቀር ፕራንኩን ድራማውን በደንብ ነው የምናውቀው፣ ሰው ለመረበሽ ካልሆነ በስተቀር ገባችሁ? ሲያካብድ ነው ቡቦዎች ራሱ ሲያካብዱ ነው። ቡቡ ያባቧችሁ የአባቴ አምላክ። ዘርዬ ደግሞ ነግሬያቸዋለሁ እንኮ እኛም ሾጥ ያደረገናል። ምች ብሩኬ ብቻ ነው። እና እንግዲህ ይሄን ይመስላል ውዶቼ። ምን ነው ቀሩ ደግሞ 4 ሰዓት ነው እንግዲህ። ሁሌም ወዳችኋለሁ። እንግዲህ ወጆቼ ወደ ራሳችሁ ተመለሱ። ሴቶች ከብሩኬ ላይ ውረዱ። ብሩኬ ኦንሊ ፎር ሀይሚ ቡቡ እያላችሁ ሀይሚትዬ እንትን አትበሉ። እና ሀይሚትዬ ሺ ስማርት ናት እውነት። ብሩኬ ያላ ፈቅዶ ሀይሚዬን ካገባ እናቱ መርቀዋለች። የታደለ ነው ከምር። እና ይሄን ይመስላል። ሁሌም ወዳችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ